ሱና ማለት ምን ማለት ነው? ሱና ብሎ ማለት ማ ዩሳቡ ብሂ ፋዒሉሁ ወላ ዩዓቀቡ ብሂ ታሪኩሁ፣ ብትሰራው የምትመነዳበት ባትሰራው የማትቀጣበት የአምልኮ ስራ ሱና ይባላል። እሺ ሱና ብሎ ማለት ቅድም እንዳልኩህ ነው። ሱና ለሶስት ይከፈላል። السنة أو الحديث تنقسم إلى ثلاثة أقسام: سنة قولية وسنة فعلية وسنة تقريرية. سنة قولية يعني قدر سنة فعلية يتكبر سنة تقريرية يمازرق ሱና ቀውልያ ብሎ ማለት የንግግር ሱና ብሎ ማለት ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው። በሐዲስ ላይ የሚገኝ ማንኛውም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ተብሎ የተገለጸው ሱና ቀውልያ ይባላል። የዚህ አይነቱ ሐዲስ አመጣጡ በሐዲስ ላይ ለምሳሌ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم، أو عن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول كذا وكذا. وهذا يسمى سنة قولية ينقر سنة يبالا. النبي صلى الله عليه وسلم يتناقرت معنى حديث ينقر حديث يبالا. أبو هريرة كنبياتنا صلى الله عليه وسلم እንዲህ ሲሉ ሰምቻለሁ ብሎ የሚናገረው ወይንም አቡ ሁረይራ እንዳስተላለፈው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ብሎ የሚናገረው። ሁለተኛ ሱና ፊዕልያ የሚባለው ነው፣ የተግባር ሱና የሚባለው ነው። እሱ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሲሰሩ የታየ የሆነ ተግባር ነው። በንግግራቸው አልተናገሩትም፣ በተግባር ለምሳሌ ከተባለ ዑስማን ብኑ ዐፋን ረዲየላሁ ዐንሁ ስለ ውዱእ አደራረግ ያስተላለፈው ውዱእ አደራረግ አደረገና ዑስማን ብኑ ዐፋን ልክ እንደጨረሰ ሀከዛ ተወደአ ረሱሉላህ ሰለላሁ ዐለይሂ ወሰለም አለ። ልክ እንዲህ ነቢያችን ሰለላሁ ዐለይሂ ወሰለም ውዱእ አድርገዋል፣ እንዲህ ሲያደርጉ አይቻቸዋለሁ ብሎ ተናገረ። ሲሰሩ የታዩት የሆነ ተግባር ምን ይባላል? ሱና ፊዕልያ የተግባር ሱና ይባላል። ሶስተኛው የሱና አይነት ምንድነው? ሱና ተቅሪርያ የማጽደቅ የሆነ ሱና። ይሄኛው ደግሞ አንድ ሶሓባ ሲሰራ አይተውት ነቢያችን ሰለላሁ ዐለይሂ ወሰለም ያጸደቁለት ይሄ ስራ ወለም ዩንከር ዐለይሂ በዚያ በሰውዬ ላይ አላወገዙበትም ነቢያችን ሰለላሁ ዐለይሂ ወሰለም። وهذا يسمى يعني ሱና ተቅሪርያ አልተናገሩትምም። ልብ በሉ እንደመጀመሪያው እንደ ሱና ቀውልያ አልሰሩትምም እርሳቸው። ነገር ግን የሆነ ሶሓባ ከፊታቸው ሲሰራ ታየ። ያን ነገር ነቢ ሰለላሁ ዐለይሂ ወሰለም ወይ አጸደቁለት ወይንም አላስተባበሉበትም። ክፉ ቢሆን ኖሮ ዝም አይሉትም፣ ያስተባብሉ ነበር። ይሄን አትስሩ ይሏቸዋል። የዛኔ ተወገዘ خلاص። ወይንም ደግሞ ሲሰራ ታየና ነቢያችን ሰለላሁ ዐለይሂ ወሰለም አጸደቁለት መልካም ነገር እንደሆነ፣ ይሄ ሱና ተቅሪርያ ይባላል። ይሄ ነው كل قول أو فعل أو تقرير وثبت عن النبي صلى الله عليه وسلم فهو سنة. هذه قاعدة خذوها. كل قول أو فعل أو تقرير ثبت عن النبي صلى الله عليه وسلم هذا سنة. الشيء يا كان لك. السلام عليكم. السلام عليكم. السلام عليكم السلام ይሰማል። እሺ ጥያቄ የመጀመሪያው በሶስት ነገር ማለት የእስልምናን የተቀበለ ሰው በሶስት ነገሮች ለምሳሌ ተገዶ ለሴት ለወንድ ብላ ወንድ ለሴት እንደዛ ሶስት ነገሮች በዚህ ነገር የሰለመ ሰው ተቀባይነት የለውም የሚል ነገር ሰምቼ ነበረ። እንዴት ነው ይሄ ነገር የሚታየው? የሚጮህ ድምፅ ያለው ማን ጋር? እኔ ጋር አይደለም፣ እኔ ጋር ጸጥታ ነው። እሺ ከማን ጋር? እሺ ጥያቄህን እንደገና አድርገው አገኝ ዘኩሽ። እሺ እስልምና ላይ ማለት ነው በሶስት ነገሮች ሶስት ነገሮችን ብሎ የሰለመ ሰው እስልምናው ተቀባይነት የለውም ይባላል። ወንድ ለሴት ብሎ ሴት ለተቃራኒ ጾታ ተብሎ እና ተገዶ አንዱ ደግሞ ለጥቅም ብሎ የሚለውን ነገር ሰምቼ ነበረ እና ይሄ ነገር እንዴት ይታያል? እስኪ ይህንን ነገር ንገረኝና ሌሎችም ጥያቄዎች አሉ። እንደዛ የሚል የለም። ሰዎች በምን መልኩ ሊቀበሉ ይገባል የሚለውን እናስተምራቸዋለን እንጂ ሰውየው ውስጡ ክህደትን ይዞ ከላይ ለሰልም ያለሁ ብሎ አውቆ ቢዋሽ ይሄ ነው ተቀባይነት የማይኖረው። ምክንያቱም እኛ ዘንድ ኢማን ሶስት ደረጃዎች አሉት።
ሶስት መሰረቶች አሉት። አልኢማን ቀውሉን ቢልሊሳን ወእዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ ወየዙሉ ቢልኩፍር ሀዛ ሁወል ኢማን። እምነት ብሎ ማለት ይሄ ነው። ኢማን በአንደበት የሚገለጽ ነው፣ በልብ የሚታመን ነው፣ በተግባር የሚፈጸም ነው። በመልካም ስራ ይጨምራል፣ በኃጢአት ይቀንሳል፣ በክህደት ይወገዳል። ይሄን ቃዒዳ ይሄን መርህ ያዙት፣ ይሄን መርህ ያዙት። እሺ አልኢማን ቀውሉን ቢልሊሳን ወእዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ ወየዙሉ ቢልኩፍር። ስለዚህ ሰውየው አላመነም የሚባለው መቼ ነው? ከልቡ ሳያምን ከላይ አምኛለሁ ብሎ ቢናገር ወይንም ሰዎች አስገደዱት። እንዳልከው የሁለት ያኛው እንዳልከው ምን አደረገ? ከላይ ሳያምን ሰውየው እመንና በቃ ብለው አስገደዱት። ማመን አልፈለግም። ለእነሱ ሲል ቢናገር ይህን ሰውዬ ሳያምን ውስጡ ይህ ሰውዬ ያው እምነት ተቀባይነት የለውም አልፈለገም እና ለማመን ያ ነው። እሺ ለባል ብሎ ለሚስት ብሎ የሚለው በዚያ መንገድ መሆን የለበትም። ሰዎች እስልምናን እንዲቀበሉ ስታደርጉ ጊዜ የነብያት መንገድ መሆኑን አውቀው አምላክ በነብያት በኩል የደነገገው ብቸኛ መለኮታዊ መሆኑን አውቀው እንዲሰልሙ አድርጓቸው እንጂ ለባልና ለሚስት ተብሎ መሆን የለበትም ነው። ነገር ግን አንዲት ሴት ለሱ ብላ ሰለመችልበት። እዚያ በኋላ ግን እስልምና ስታየው ጊዜ አመነችበት፣ ወደደችው፣ በዚያው ጸናች። እቺ ተቀባይነት የላትም አላት እንጂ ወንዱም በዚሁ አንጻር ልክ እንዲሁ ቻለ ያ ነው። እሺ ለጥቅም ብሎ የሰለመ ያልከው ልክ ነው። ምንም አይፈልግም። ጥቅም ብሎ ብቻ ዝም ብሎ ሰለምኩኝ አለ። ገንዘቡ ተቀበልና ዘወር አለ። ይሄ ሰው ሰልሟል ወይ? እና ይሄ ሰው አልሰለምም። ነገር ግን ይሄ ሰውዬ ጥቅምን ብሎ ሰለመ ልበል ለምሳሌ። ጊዜ በኋላ ግን እስልምና ሲያይ ጊዜ እውነት መሆኑን ተረዳ። በዚያው አመነበት፣ ውስጡ ጸናበት። ይሄ ሰው የተቀባይነት አለው ወይ? አዎ አለው አለው። ከመቼ ጀምሮ? አምኖበት መኖር ከጀመረበት ጊዜ ጀምሮ። ሳያምንበት ገንዘብ በተቀበለበት ጊዜ አለ። እሺ ለምሳሌ ኒካቸውን ይለያል። ለምሳሌ አሁን ኒካ ሊያስሩ ይችላሉ። እቺ ልጅ እሱም ብላ ይሆናል፣ እሱም ብላ ሊሆን ይችላል። ኒካ ያሰረችው ከሆነ ችግር የለውም። ከዚያ በኋላ ሻሃዳ ይዘና ምናምን ሰማ ከሆነ እሺ። ሁለተኛ ጥያቄ ልቀጥል? እንዳቀጥል ጀምር። እሺ ቤተሰቦች ጋር እኔ በራሴ ማለት ነው ንብረት ነበር። ፋዘር የለም። ፋዘር ሲሞት ንብረት ክፍፍል ተብሎ ነበርና ስለ ንብረት ክፍፍል ላይ እኔ ሸሪያዊ በሆነ መንገድ ስል፣ ሌሎቹ ቤተሰቦች ደግሞ ሸሪያ አንፈልግም፣ አብዛኞቹ ሴቶች ናቸው፣ በህግ ይሆንልን አሉ እና እኔ በቃ በእነሱ በድምፅ ብልጫ ተወሰነ። ያንን በህግ ተካፍዬ የሚደርሰኝን ወሰድኩኝ ማለት ነው። ስለዚህ በእኔ በኩል የሚያስጠይቀኝ ነገር አለ? ይሄ ነገር እስኪ አያስጠይቅህም። አንተ በሸሪዓዊ መንገድ እንከፋፈላል። እነሱ አይሆንም ብለው ያኔ አስገደዱህ በዚያ እንድትሄድ። የዛኔ አንተ ያለብህን ግዴታ ተወጥተሃል። እነሱ ናቸው የሚጠየቁት። እሺ እሺ። ሌላው ጥያቄ ደግሞ ከነጃሳ ጋር ከነጀስ ጋር አሁን የእንስሳት ሽንት እና እንትን ምናምን እንዴት ነው ነጃሳነቱ ነጅሳል ወይ የሚለውን ነገር እሱንም ካካና ሽንት ይነጅሳል ወይንስ አይነጅስም በሚለው ጉዳይ ላይ አንድ ቃዒዳና መርህ ልስጣችሁ። በዚያ መሰረት የሁሉንም ማወቅ ትችላላችሁ። ማንኛውም ስጋው የሚበላ እንስሳት ሽንቱና ካካው አይነጅስም። ማንኛውም ስጋው የማይበላ እንስሳት ሽንቱና ካካው ይነጅሳል። እደግመዋለሁ፣ በደንብ አዳምጥ። ማንኛውም ስጋው የሚበላ እንስሳት ሽንቱና ካካው አይነጅስም። እዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሰሉ ፊ መራቢጥ ልገነም አሉ። በፍየል መኖሪያ ጋጥ ውስጥ መስገድ ትችላላችሁ አሉ። ይህ የፍየል ጋጥ ማለት ሽንቱና ካካው እዛ ይኖራል አይደለ? እንደማይነጅስ ያሳየናል ይህ ሐዲስ። ስለዚህ ማንኛውም ስጋው የሚበላ እንስሳት አይነጅስም ሽንቱና ካካው። ስጋው የማይበላ ከሆነ ግን ይነጅሳል። እሺ ያ ነው። አሁን ጥያቄ ልጠይቀህ ነው ወንድማችን፣ የዶሮ ሽንት ይነጅሳል አይነጅስም? አሁን በነገርኩህ መርህ መሰረት
ይባላል። ይነጅሳልም አይነጅስም ነው የሚባለው። በቃ ባኖ ግን እሺ፣ ሌላ ጥያቄ ያለው በቃኛል አለ። ሰላም አለይኩም። ሰላም ነው ኡስታዝ። አንድ ሁለት ጥያቄ ነበረኝ። የመጀመሪያው ስለ ነሺዳ መጠየቅ ነው የፈለኩት እና እዚህ እኔ የምሰራበት ቦታ ያው ወደ ሞባይል ቤት አካባቢ ነው እና አንዳንድ ቦታ ያው ነሺዳ ያለው እንትን ክላሲካ ያለው ነሺዳ እና የሆነ ክላሲካ የሌለው ነሺዳ ይባላል እና አንዳንድ ኡስታዞች ልጅ ስጠይቃቸው ማለት ነው ክላሲካ ያለው አይፈቀድም፣ ክላሲካ የሌለው ይፈቀዳል የሚሉት ነገር አለ። ይሄ ነገር እንዴት ይታያል? ይህን ተፍሲል የሚያመጡ ሰዎች የሚገርማችሁ እንደጠየቋቸው ክላሲካል ያለው ነሺዳ የሚሉ ሰዎች ናቸው። ለማንኛውም ክላሲካል ያለ በቁርአን ሆነ በሐዲስ ላይ ነሺዳን በሉ የለም። እሺ የለም። ሼክ ሳሊህ አልፈውዛን በዚህ ጉዳይ ላይ ተጠይቀዋል። ሌሎች ዑለሞች ተጠይቀዋል። ኢስላም የነሺዳ ሃይማኖት አይደለም። ኢስላም አላህ እንዲህ አለ፣ መልእክተኛው እንዲህ አሉ የሚል ንግግር ብቻ ነው። الدين قال الله وقال رسوله وقال الصحابة። ሰው እንዴት ነው ይሄ ነገር ነሺዳ? ኢና ሊላሂ ቁርአን ተማሩ፣ ሐዲስን ተማሩ። ይሄን ለማድረግ የማን ማስረጃ ያመጡላቸዋል?